ሁሌ ነው የሚጠይቀኝ። አፈቀረኝ እንዴ? እውነትህን ነው? ምንድን ነው የምጠጪ? ውሃ ውዴ። ይኸውልህ ጆከርዬ፣ የኔ ቆንጆ መጠጥ እኮ መስሎ እኔ እኮ እየጠጣሁ እኮ ነው የማወራሽ። ወርቅሻ የኔ ጌታ፣ ልጠጣ እንዴ? ልቅር እንዴ ከስራ ታዲያ? ተውባት ደግሞ አንተ ትሳሳታለህ። የኔ ጌታ አትበይ እና ታዲያ የኔ አንበሳዬ ውዴ ጆከርዬ ውዴ ፍቅሬ ይህ ቲክቶክ ለእናንተ እኮ ነው። የኔ ጌታ አትበይኝ። ወርቅዬ ወርቅሻ እያልከኝ ስንት ዓመት ጠቋ የገለብ እሱን ተዋልኩ። ከኔ ለአንተም ራሱ አገለግልሃለሁ። ገና ክሰል ያራገብሽ ሴት ገና የአንተን ክሰል ራሱ አራግባለሁ። ምን አይተህ? የሺሻ ክሰል ራሱ አራግብልሃለሁ። እኔ እኮ እወድሽ ነበር፣ እውነቱን ልንገርሽ፣ በፍቅር ነበር ቦች። ግን መቼ ፍቅሩ እንደቀነሰልኝ መቼ እንደው ታውቂያለሽ? ያንን ጊዜ ከወገብሽ በታች እያደረግሽ ገቢ ደበረኝ። በቃ ምን ከወገቢ በታች ምን እያረጌታ አንገትሽን በቃ አድርገሽ በዛ በኩል እኔ ጌታ ምስክሬን ነው። በፍጹም እንደዛ አይነት ነገር አላረግም። ክርስቶስን እንዴ ምን ሆነ ነው አንተ? መጥላት ስለፈለግክን የጠላህኝ እንጂ ደግሞ አትጠላኝም። እኔ በደንብ ነው የማውቀው። በጣም ነው የምትወደኝ አውቃለሁ። ፈርተ ነው ይገባኛል። አንድ ድል ልስጥሽ። በቃ እስኪ ወደዛ ዙሪ። ለአንተ ለብቻ ነው የምዞርልህ። ኖ አይደለም፣ ወደዛ ዙሪ እስኪ። አንተ ምንድን ነው ስዟዟር እኮ ሌሎቹ ያዩብሃል እኮ። ኧረ ከቻሉ የሚውሰዱሽ እንኳን ማየት ቀርቶ ተው እግዚአብሔር ወላሂ የገረብኝ። በቃ ተስፋ ቆረጥኩ በአንተ። ወላሂ ይውሰዱሽ ብለሃል። በቃ ተው በቃ። እኔ ዝም ብዬ ሲጀመር ይኸውልህ ጆከርዬ፣ የእኔ ልብ ዝም ብሎ በየሜዳው ነው። ማይሆነውን ሰው ነው የሚወደው። አሁንም ቢስሉ ሌላ ነገር ትናገራለሁ። አንቺ ልታስጠነቅቁኝ ቢፈልግሽ ነዋል እንደዚህ ዳርዳር የምትይ ሆነ። እኔ አላስጠነቅልብህም አንተን። እኔ በፈጣሪ ነው ማግኘት የምፈልገው። አገኘሃለሁ ከፈለኩ። ግን አንተ አትፈልገኝም። በቃ ስለማትፈልገኝ ይቅርብኝ። ልቤን በኋላ ሌላ ቦታ ጥዬ እንትን ከምል በቃ ሌላ ሰው ይፈለግ።